يقول الله تعالى في القرآن الكريم يوم يكشف عن ساق ويدعون إلى السجود فلا يستطيعون እነዚያ ከሃዲያን ለአላህ ስብሓንሁ ወተዓላ በዱንያ ላይ ሱጁድ ውረዱ በአላህ አምናችሁ ስገዱለት ሲባሉ አሻፈረኝ ያሉ እምቢተኝነታቸውን ያሳዩ በዕለተ ቅያማ ውርደታቸውን ዝቅተኝነታቸውን ለማሳየት ሱጁድ ውረዱ ይባላሉ። ነገር ግን ፈላ የስተጢዑን ጀርባቸው ልክ እንደ እንጨት ገሮ ብቻ ይቀራል። ሱጁድ እንውረድ ቢሉ ቢሞክሩ እንኳ አይችሉም። ሱብሓነላህ። ይህ የቁርአን አንቀጽ የሚናገረው ስለዚህ ጉዳይ ሆኖ እነዚህ ሙሸቢሃዎች ግን የውመ ዩክሸፉ ዐን ሳቅ የሚለውን አላህ ስብሓንሁ ወተዓላ ባቱን በሚገልጥበት ጊዜ በማለት ባት የሚባል ክፍለ አካል ከማጽደቅም በተጨማሪ የሆነ ነገር እንደለበሰና ያን ነገር እንደሚገልጥ አድርገው እየተናገሩ ይገኛል። አላህ ይጠብቀንና። ለመሆኑ የውመ ዩክሸፉ ዐን ሳቅ የሚለውን በዕለተ ቅያማ ከባዱ ክስተት በሚከሰትበት በሚገለጥበት ጊዜ ብሎ ማን ነው የፈሰረው የተረጎመው ከተባለ አብዱላህ ብኑ ዓባስ የረሱሉ ዓለይሂ ሰላቱ ወሰላም የአጎት ልጅ ናቸው። ይህን የእርሳቸውን ተፍሲርስ ደግሞ ማን ጠቀሰው ከተባለ ለአብነት ያክል የተወሰኑትን ብቻ እንጥቀስ። አንደኛ ከሰለፍ የተፍሲር ምሁራን መካከል አንዱ የሆኑት አልኢማሙ ጠበሪ የተፍሲር ኪታባቸው ቅጽ 23 ገጽ 554 ላይ፣ አቡለይት አሰመርቀንዲ የተባሉት ታላቅ የተፍሲር ምሁር በሕሩል ዑሉም በተሰኘ ኪታባቸው ቅጽ 3 ገጽ 485፣ አልኢማሙ አልማወርዲ አኑከት ወልዑዩን በተሰኘ ኪታባቸው ቅጽ 6 ገጽ 70 ላይ፣ አልዋሒዲ የተባሉት የተፍሲር ምሁር አተፍሲሩ አልበሲጥ በተሰኘ ኪታባቸው ቅጽ 22 ገጽ 112 ላይ፣ አልኢማሙ ሰምዓኒ የተፍሲር ኪታባቸው ላይ ቅጽ 6 ገጽ 28 ላይ፣ አልኢማሙ አልበገዊ የተፍሲር ኪታባቸው ላይ ቅጽ 8 ገጽ 198 ላይ፣ አልሓፊዝ ኢብኑል ጀውዚ ዛዱል መሲር ፊ ዒልሚ ተፍሲር በተሰኘ ኪታባቸው ቅጽ 4 ገጽ 325 ላይ፣ አልኢማም ፈኽሩዲን ራዚ አተፍሲሩ አልከቢር በተሰኘ ኪታባቸው ቅጽ 30 ገጽ 613፣ አልኢማሙ አልቁርጡቢ የተፍሲር ኪታባቸው ላይ ቅጽ 18 ገጽ 249 ላይ፣ አልኢማሙ አልኻዚን የተፍሲር ኪታባቸው ላይ ቅጽ 4 ገጽ 327 ላይ። ታዲያ እነዚህ ሁሉ ሙፈሲሮች በዚህ መልኩ ተርጉመው ሄደው እያለ እነዚህ ሙሸቢሃዎች ለአላህ ስብሓንሁ ወተዓላ ባት አለው ማለታቸው የተሽቢህ ጥማት ስላለባቸው እንጂ ሌላ ምን ሊባል ይችላል? አላህ ይጠብቀን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።